ዛሬ ደግሞ ስለ ጸሎት እናያለን። ስለ ጸሎት ስናይ እንግዲህ እንዴት ውጤታማ የሆነ ጸሎት እንጸልያለን፣ በእግዚአብሔር ፊት ስንሆን እንዴት እንጸልያለን፣ እንዴት ነው በእግዚአብሔር ፊት የምንጸልየው፣ የምንጸልይበት መንገድ እንዴት ነው የሚለውን ነገር እነግራችኋለሁ። እኔ ወንድማችሁ አማኑኤል ነኝ። ይህንን የዩቲዩብ ቻናል ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ ጀምሩ። ተባረኩ። እንግዲህ ስለ ጸሎት ስናወራ ሁለት አይነት ጸሎት አለ። አንደኛው ጸሎት በመንፈስ መጸለይ ሲሆን ሁለተኛው ጸሎት ደግሞ በአእምሮ መጸለይ ነው። እናንተ በምን ትጸልያላችሁ? በእግዚአብሔር ፊት ሁልጊዜ ስንቀርብ፣ በእግዚአብሔር ፊት ስንጸልይ የምንጸልይባቸው መንገዶች እነዚህ ናቸው። መጽሐፍ ቅዱስን የቆሮንቶስ መጽሐፍ ምዕራፍ 14 ከቁጥር 15 ጀምሮ እንደዚህ የሚል ቃል ታገኛላችሁ። እንግዲህ ምን እንላለን? በአእምሮ እጸልያለሁ፣ በመንፈሴ ደግሞ እጸልያለሁ። በአእምሮ እዘምራለሁ፣ በመንፈሴ ደግሞ እዘምራለሁ። ጳውሎስ ይህንን ይናገራል። ስለዚህ አንድ ሰው በእግዚአብሔር ፊት ሲቀርብ በመንፈስ ይጸልያል፣ እንዲሁም ደግሞ በአእምሮ ይጸልያል። በመንፈስ ይዘምራል፣ እንዲሁም ደግሞ በአእምሮ ይዘምራል። ይህ ማለት እንግዲህ እኛ ሁልጊዜ በእግዚአብሔር ፊት ስንቀርብ የምንጸልየው በሁለት መንገድ ነው ማለት ነው። በእነዚህ በሁለት መንገድ ስንጸልይ እንዴት ውጤታማ የሆነ ጸሎት እንደምንጸልይ ልንገራችሁ ወዳጆቼ። ጸሎት ሁለት አይነት ነው። አሁን እንደነገርኳችሁ በአእምሮ መጸለይና በመንፈስ መጸለይ ነው። ውጤታማ ጸሎት የሚመጣው እንዴት እንደሆነ ደግሞ ልንገራችሁ። በአእምሮ መጸለይ ማለት ምን ማለት ነው? በአእምሮ መጸለይ ማለት በራሳችን በተወለድንበት ቋንቋ ሰዎች በሚሰሙት፣ በዙሪያችን ያሉ ሰዎች በሚሰሙት፣ ባደግንበትና በተወለድንበት ቋንቋ ስንጸልይ ነው። ያ ማለት የምትጸልዩት ያንን ቋንቋና አማርኛ ሊሆን ይችላል፣ ኦሮመኛ፣ የትኛውንም አይነት ቋንቋ ሊሆን ይችላል። ያንን አማርኛ አጋንንት ይሰማዋል፣ ሰዎች ይሰሙታል፣ እናንተም ታውቁታላችሁ። ይህ በአእምሮ የሆነ ጸሎት የኛን ጉዳያችንን በእግዚአብሔር ፊት የምናሳስብበት መንገድ ነው። በእግዚአብሔር ፊት ስትቀርቡ ምናልባት የትዳር ችግር ካለ፣ በሽታ ካለባችሁ፣ በደዌ ተይዛችሁ ከሆነ በተለያየ አይነት እስራት ውስጥ ልትሆኑ ትችላላችሁ። ከዛ እስራት ነፃ ለመውጣት በእግዚአብሔር ፊት ጌታ ሆይ ስለዚህ ጉዳይ ተናገረኝ፣ ይህንን አድርግልኝ ብላችሁም ትጸልያላችሁ ማለት ነው። ይህን ጸሎት እንግዲህ የአእምሮ ጸሎት እንለዋለን። በመንፈስ መጸለይ ማለትስ ምን ማለት ነው? በመንፈስ መጸለይ ማለት ደግሞ አንደኛው በልሳን መናገር ነው። እዛው ምዕራፍ 14 አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 15 ጀምሮ እያነበባችሁ ስትሄዱ ታገኙታላችሁ። በልሳን ስጸልይ እንግዲህ መንፈሴ ይጸልያል አለ ጳውሎስ። ያ ማለት በልሳን የሚጸልይ ሰው በምን እየጸለየ ነው? በመንፈስ እየጸለየ ነው ማለት ነው። በልሳን ረጅም ሰዓት በጸለያችሁ ቁጥር ልሳኑን እናንተ አታስተውሉትም፣ በዙሪያችሁ ያሉ ሰዎች አያስተውሉትም፣ እንዲሁም ደግሞ መናፍስቶች በአየሩ ላይ የሚሰለጥኑ አጋንንቶች አያስተውሉትም። በልሳን መጸለይ አንዱ በመንፈስ የምንጸልይበት መንገድ ነው። በልሳን አብዝታችሁ ጸልዩ። ልሳን ስትናገሩ በልሳን የሚናገር ግን ራሱን ያንጻል ይላል። ራሱን ማለት የውስጠኛው ማንነቱን መንፈሱን ማለት ነው። በልሳን የሚጸልይ ሰው መጽሐፍ ሲናገር ሚስጥርን ለእግዚአብሔር ይናገራል፣ ማንም ሊያስተውለው አይችልም ይላል። ስለዚህ በልሳን ስትጸልዩ እግዚአብሔር ብቻ ነው አንደርስታንድ የሚያደርጋችሁ። ማንም ሊሰማችሁ አይችልም። ሁኔታው አይሰማችሁም፣ አጋንንት አይሰማችሁም፣ ራሳችሁ እንኳን አታስተውሉትም። ነገር ግን በመንፈስ ቅዱስ በእግዚአብሔር ፊት ትቃትታላችሁ። ያንን መቃተት ደግሞ እግዚአብሔር ይሰማዋል ማለት ነው። በምን ትጸልያላችሁ? በአእምሮ ወይስ በመንፈስ? በአእምሮም ጸሎት ይደረጋል፣ በመንፈስም ጸሎት ይደረጋል። ውጤታማ የሆነ ጸሎት ግን ያለው በመንፈስ መጸለይ ውስጥ ነው። አያችሁ፣ በመንፈስ መጸለይ አንደኛው በልሳን መጸለይ ሲሆን፣ ሁለተኛው በመንፈስ ጸሎት ማድረግ ደግሞ በመንፈስ ቅዱስ ምሪት ጸሎት ማድረግ ነው። ያ ማለት በሮሜ መጽሐፍ ምዕራፍ 8ን ስታነቡ የምታገኙት ቃል አለ። ያ ቃል እንዲህ የሚል ነው። እኛ እንዴት እንደምንጸልይ እንደሚገባን አናቅምና፣ ነገር ግን መንፈስ በማይነገር መቃተት በእኛ ውስጥ ሆኖ ይማልዳል ይላል። ወዳጆቼ እኛ እንዴት እንደምንጸልይ አናቅም፣ ነገር ግን መንፈስ በእኛ ውስጥ ሆኖ ይማልዳል የሚለው ያ ቃል፣ ይቃትታል የሚለው ያ ቃል በመንፈስ ስለመጸለይ ነው። እኛ በመንፈስ ተመርተን ስንጸልይ ምናልባት ሆዳችንን አሞን፣ ምናልባት ደግሞ ለሆነ በሽታ ለሆነ ጉዳይ ተንበርክከን ለራሳችን ጉዳይ ልንጸልይ ስንል መንፈስ ቅዱስ ልክ በልባችን ሲፈስ ለጎረቤታችን ያስጸልየናል፣ በዙሪያችን ላሉ ሰዎች ያስጸልየናል፣ ስለ ሀገር ያስጸልየናል። እኛ ያላሰብነውን ስለ ሰዎች መንፈስ ቅዱስ እያሳሰበ ያስጸልየናል። ይህ የመንፈስ ቅዱስ ወይም በመንፈስ የሆነ ጸሎት ነው። እናንተ እንዴት ትጸልያላችሁ?
ጸሎት ሁለት አይነት ነው፣ በአእምሮ መጸለይና በመንፈስ መጸለይ። ስለዚህ እንደዚህ አድርጉ፣ በመንፈስ መጸለይን አብዙ። በመንፈስ ቅዱስ ምሪት የእግዚአብሔርን ፍቃድ ጸልዩ፣ አንደኛ። ሁለተኛ በልሳኖቻችሁ አብዝታችሁ ጸልዩ። መናፍስት አይሰማችሁም፣ በዙሪያችሁ ያሉ ሰዎች አይሰማችሁም፣ ሁኔታው አይሰማም። ነገር ግን በዛ ውስጥ ትልቅ የሆነን የእግዚአብሔር ክብር በዛ ውስጥ ታያላችሁ። በመንፈስ መጸለይን አብዝታችሁ እንድትጸልዩ እመክራችኋለሁ። ይህ ቪዲዮ ለብዙ ሰዎች ሼር እያደረጋችሁ ቻናሉን ሰብስክራይብ እያደረጋችሁ አድርሱ፣ ሌሎች መልእክቶች እንዲደርሷችሁ። ተባረኩልኝ። በአእምሮና በመንፈስ መጸለይ